የተነካካች ሴት ማግባት ትፈልጋለህ? አልፈልግም። ግድ ሲሆንብን ነው እንጂ ማን ይፈልጋል? ራቸሬ ተሳፈጡ ወንደላጤ ቤት ብቻ ይሄ ለሴቶች ነው። ኪንኪን ያልሻት ቲጂ እቺን ደግሞ ይይታችን ስሟት እስቲ በደንብ ስሜታችን ኃጢአት አይደለም የጤናማነት እንጂ ኃጢአት አይደለም። ብቻችሁን ተሳፈጡ ወንደላጤ ቤት ብቻ ኪንኪን ያልሻት ቲጂ ሰብሰብ ብላችሁ በኮሚቴ ሄዱ። ተሳፈጡ የሚሻለው እንደሱ ከሄዳችሁ ምን ያትሄዱ ነው ምክሬ። ከሄድሽም በግር ብለሽ ሂጂ ኮሚቴ ሆነሽ እንጂ ብቻሽን ስንት እዚህ ድረስ የተከፈተ ነገር ለብሰሽ ቀሚስ ለብሰሽ ገምስል ጸይሙን የሚያምረው ግርሽን ሎሽን ተቀብተሽ አንተ የጠፍተህ ነው ግን ምናምን ብለሽ ከፍተሽ አንቺ እኮ ለራስሽ ጉድጓድ ቆፋሪ ነሽ። የራስሽን ጉድጓድ ነው የምትመሺው። እንደዚህ አታርጉ። ብቻችሁን አትሁኑ። ካገባችሁ ሰው ጋር ብቻ ነው በብረት የምትሆኑ። ካላገባችሁ ሰው ጋር ብቻችሁን አትሁኑ። ስለ እግዚአብሔር እንደው ስለ እግዚአብሔር ልለምናችሁ። ለምን ማንም ሰው ተርፎ ስለማያውቅ ነገ ማታገቧቸውን እህቶቻችሁን አትንኩ። የዘራችሁትን ዘር ታጭዳላችሁ። ብታገቧቸውም እንኳን ካገባችሁ በኋላ ተኙ። አትንኩ አላችሁ። ከዚህ ውጪ ሌላ ትምህርት የለም። አሁን ይሄ ነው መነሳት ያለበት። ይሄ ነው አንዱ ፍራንክ ነው። ሀገር እያጠፋ ያለው፣ ትውልድ እያጠፋ ያለው፣ ተማሪ እያጠፋ ያለው፣ ዜጋ እያጠፋ ያለው፣ ምድሪቱን እያጠፋ ያለው፣ በቁማችን እየቀበረን ያለው ይሄ ሰው እንደ እንስሳ አይሆንበት፣ ሰራተኛና ሚስት ማይለይበት፣ እህትና ሚስት ማይለይበት፣ እንግዳና ምናምን ማይለይበት፣ ሁሉም ላይ ልስፈር የሚል ጭንቅላቱ ያበደ እንደ አምኖን የመነመነ መንፈሳዊ ሕይወቱ የመነመነ መንማና ቁጭ ብልና ስማ ሲባል ጢቅ የሚል እግዚአብሔር እውነት ላይ አፉን በደንብ የሚከፍት ሲነገረው ማይሰማ አሁን እንኳን የምናገረው የሚያቅለሸልሻቸው ሰዎች ተፈጥረዋል። ትውልድ እንዲተርፍ ስሜታችሁን ግዙ፣ ፍላጎታችሁን ግዙ። እስከ ጋብቻ ቀን ጌታ ስሜቴን እንዲገድል ጸልዩ ይሏል። አይጸለይም። ምታገባ ቀን ደግሞ ስናስነሳለን ቆይ። ለምሳሌ ያላገባ ወጣት እጮኛ ብትኖረው መጽሐፍ ቅዱስ ከጋብቻ በፊት የሚደረገው ሴክሹዋል ግንኙነትን ዝሙት ብሎ ይጠራዋል። እውነት ሐሰት? እውነት። የዕብራውያን መጽሐፍ በጣም ደስ የሚላችሁ ለዚህ ሴክሹዋል ግንኙነት ትልቅ አቅም፣ ትልቅ ጉልበት፣ ትልቅ ድፍረት የሰጠው ጋብቻ ነው ብሎ ይነግረናል። ጋብቻ ክቡር ነው። መኝታው በጋብቻ ውስጥ የሚደረግ የትኛውም ሴክሹዋል ግንኙነት ንጹህ ነው። ንጹህ እንዲሆን አቅም የሰጠው ምንድነው አለ? ጋብቻ ነው። ከጋብቻ በፊት ከሆነ ግን ምንድነው ተብሏል? ዝሙት ነው። አይደለም? ዝሙት ነው። እና እንደዚህ አይነት ስሜት ከጋብቻ በፊት ተሰማኝ። ምሳሌ ነው መሰጣችሁ። ተሰማችሁ ምን የሚል ቃል ውስጣችሁ አለ? አሁን ተፋጠሃል። በእንደዚህ አይነት ፕሮግራም ተፋጠሃል። ልጅቷ ከልጁ ጋር፣ ልጁ ከልጅቷ ጋር ተፋጠው ነው ያሉት። ስሜቱ ስለተሰማን ደስ ይበለን። ስሜት የጤነኝነት ምልክት ነው። እግዚአብሔር ስሜትን እንዲገድል አንጸልይም። አንዳንድ ሰው ማገልገል ፈልጋለሁ እስከ ጋብቻ ቀን ጌታ ስሜቴን እንዲገድል ጸልዩ ይሏል። አይጸለይም። ምታገባ ቀን ደግሞ ስናስነሳልን ቆይም እና አስቡት። ስሜቱ ስለተሰማን ያ ስሜት የምንድን ነው? የጤነኝነት ምልክት ነው። ግንስ አንድ ነገር ያለ ቦታው ያለ ጊዜው ስናውለው እርሱ ምንድን ነው? ኃጢአት ነው። ጊዜያዊ ስሜታችንን መግራት አቅቶን። ስለዚህ እንደዚህ አይነት ነገር ውስጥ ልክ ስንገባ አሁን ነፍስን ማዳን ማለት ለሚለው ምሳሌ ነው ያመጣውላችሁ። ተፋጠናል። ምን ይሻላል? ቆይ አንቺ የእግዚአብሔር ቃል በዚህ አቅጣጫ ምን እንደሚል ታውቂያለሽ ስትላት፣ ኧረ እኔ አላቅም፣ በዚህ አቅጣጫ ምንም ተምሬ አላቅም፣ ተምታቀው የለም እኔም የለም። እና ምን እናርግ? ወይን ጸልይስ የእግዚአብሔር ሐሳብ ነው የእግዚአብሔር አይደለም። ብትጸልይም የእግዚአብሔር መልስ አይመጣም። ለምን? የእግዚአብሔር ሐሳብ በምኑ ተገልጧል? በቃሉ። የዛን ጊዜ ጌታ የረዳው ሰው ጢሞቴዎስ 2:22 ከክፉ የጎልማሳነት ምኞት አንተ ግን ሽሽ ተብሎ ተጽፏል። ነገ እንገናኝ ብለሽ ሽሽ። አሜን። ነፍስን ምን አደረካት? አዳንካት። ያለ ጊዜው ከመጣ ወጥመድ አልዳንክም። ነፍስን ማዳን ይሆን። የተነካካች ሴት ማግባት ትፈልጋለህ? አልፈልግም። የምር ነው። ስለዚህ አንተ ነገ የሌላ ሰው አቴ ግድ ከሆነ ግን ግድ ነው። ከዚህ እንዳትሆኑ ጸልዩ እንጂ አሜን በላ። አሜን።
ጌታ ኢየሱስ ሲያስተምር ምን አለ? አሕዛብ የሚጠቅሱት የእሱ ትምህርት ነው። ምን አለ? በአንተ ሊሆንብህ የማትፈልገውን በሌላው አለ። ስለዚህ እህትህ እዚህ አጠገብ ያለችው እህትህ ነገ የሌላ ሰው ሚስት ነች። ስለዚህ አትንካ። ይሄ ደግሞ ለእህቶችም ይሰራል። እህቶችም እያስቸገራችሁ ስለሆነ አትነካኩ። ነገ የሌላ ሴት ባል የሚሆንን ወንድ አትንኪ። እንደዚህ በታማኝነት ከኖራችሁ ጌታ ይክሳችኋል። እግዚአብሔር ለሚጠብቁት ለሚፈልጉት የሚክስ አምላክ ነው። እግዚአብሔር እንዳለ ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚጠብቁትም ደግሞ ካሳን እንደሚሰጥ ያምን ዘንድ ይገባዋል። ዕብራውያን 11:6። ስለዚህ ክሳል። እስከ ዛሬ ብዙ የተበላሸ ነገር ሊኖር ይችላል። እስቲ ዛሬ ግን የመቀደስ ቀን ይሆንልን፣ የውሳኔ ቀን ይሆንልን፣ ሪሳይክልድ ቨርጅንስ የምንሆንበት ከዚህ በኋላ ላንነካካ ቃል የምንገባበት ልንቀደስ ቃል የምንገባበት ቀን ይሆንልን። አሜን አሜን።